ሰላም እንዴት ናችሁ? ባለፈ ቀን የሶማሌን አይተን ነበር። ዛሬ ደግሞ የአፋርን እንመልከት። አንደኛ ላይ የእንግዳ አቀባበልን በተመለከተ ጃጉ ማለት የአፋር ማህበረሰብ አፋሮች እንግዳ ሲመጣ በመጀመሪያ የመረጃ ልውውጥ ወይም ዳጉ ያደርጋሉ። ይህ ማለት ስለ አፋር የአየር ጸባይና ስለ ሰላም ጉዳይ በስፋት ያጣራሉ። ሌላኛው ደግሞ የደግነት መስተንግዶ ነው። እንግዳን በታላቅ ክብርና በትህትና ማስተናገድ ግዴታና ኩራት ተደርጎ ይወሰዳል በአፋር ማህበረሰብ። ሁለተኛ ደግሞ የምግብ አሰራራቸውን በተመለከተ ነው። የአፋር የምግብ አይነቶች ሳባሂለ ኩንሶ የአፋር ባህላዊ የዳቦ አሰራር ሲሆን በሙቅ አመድና በጋሉ ድንጋዮች ላይ የሚጋገር ከቂቤና እርጎ ጋር የሚቀርብ ተወዳጁ ምግባቸው ነው። ደግሞ ቃሲድ ወይም ደግሞ ዳካሃ ነው። ከዱቄት ከቂቤ እና ከቅመም የሚሰራ ገንፎ መሳይ ምግብ አይነታቸው ነው። ኛው ወተት፣ ስጋ፣ የፍየል ወተት፣ የግመል ወተት እንዲሁም የላሞች ወተት በብዛት አፋር ማህበረሰብ ይስተዋላሉ። ሶስተኛ ደግሞ የሙዚቃ ባህላቸውን በተመለከተ ነው። የሙዚቃ ባህላቸው አራተኛ አለባበስ ባህላቸው እዚህ ጋር በፎቶ አስቀምጬላችኋለሁ መመልከት ትችላላችሁ። አምስተኛ ሃይማኖትን በተመለከተ ነው። የአፋር ሕዝብ በብዛት የእስልምና እምነት ተከታዮች ናቸው። ስድስተኛ ጋብቻን በተመለከተ የአፋር ብሔረሰብ ጋብቻ በሁለት የተከፈለ ነው። አንደኛ አክሱማ በአፋር ባህል መሰረት መጀመሪያ የምታገባው የአክስት ልጅ ነው። መጀመሪያ የሚያገባው የአክስቱ ልጅ ወይም ደግሞ የአጎቱ ልጅ የማግባት ግዴታ አለበት። ሁለተኛ የጋብቻ ስምምነት ጊዜ ሴቷ ቤተሰብ ምንም አይመለከታቸውም። አክስቷ ወይም ደግሞ አጎቶቿ ናቸው በስፋት እዛ ቦታ ላይ የጋብቻውን ጥያቄ መቀበልም የሚችሉት ውድቅ ማድረግም የሚችሉት አክስቶቿ ወይም ደግሞ አጎቶቿ ብቻ ናቸው። ቤተሰቦቿ እዚህ ነገር ላይ ምንም አይመለከታቸውም። ይበልጥ ከቤተሰባቸው የበለጠ ስልጣን ያላቸው አክስቶች ወይም ደግሞ አጎቶች ናቸው። ሰባተኛ የህዝብ ብዛታቸውን በተመለከተ ነው። የአፋር ህዝብ ብዛት ከ2.5 እስከ 2.7 ሚሊዮን ህዝብ አላቸው ተብሎ ይገመታል። የአፋር ህዝብ ባህል ይህን ይመስላል። እስኪ የአፋር ህዝብ ባህል እንዴት አያችሁ? ኮሜንት ላይ ጻፉልኝ። በቀጣይ የሲዳማን ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጠብቁኝ።